ለስንት ዓመት ቆየ ሱስ ውስጥ? ለስንት ዓመት? ወራቶች በዛ ወራቶች ስለሱስ ምን አሁን ሰዓት ችብዬ ነበረ። ሱስ የሚያስጠላው እንዴት መሰለ? መሸውደው ነገር የለም። ሰውን አይደለም መሸውደው፣ ራስህን ነው መሸውደው ሱስ ውስጥ ማለት። አሁን የሆነ ነገር ብትታይ ቤተሰብ ነው ገባሽ? አረ ወይኔ እንደዚህ ነው። የእንትና ልጅ ነው። ሰላም የዘና ፖድካስት ቤተሰቦቻችን እንዴት አላችሁ? ታምራት እባላለሁ። በሶሻል ሚዲያ ስሜ ሚስተር ሚራክል እባላለሁ። እንግዲህ አርጄ ይባላለሁ። በትክክለኛ ስሜ ሮቤል ይባላለሁ። እንግዲህ በሶሻል ሚዲያ ስሜ ደግሞ አርጄ ይባላለሁ። የዘና ፖድካስት እንግዲህ መስራቾችና አቅራቢዎች ነን። እንግዲህ እና እንግዲህ ፋሚሊያንስ ይሄንን ቻናል እንግዲህ አዲስ ነው። እንግዲህ እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ ታዋቂ ፖድካስት ለማድረግ ስራችንን ጀምረናል ማለት ነው። እንግዲህ እስቲ ስለዚህ ፖድካስት የሆነ ነገር እንበል ለማለት ያክል ነው። ዛሬ እስቲ ቀጥል ታምር። ጀምረናል። በዚህ ፖድካስት ውስጥ የሰው ያስተምራል የሚባል ህይወት እናቀርባለን። ታዋቂ ብቻ ሰው ሳይሆን ኖርማል ያስተምራል የምትሉት ላይፍ ካለ መቅረብ ትችላላችሁ። እዚህ ፖድካስት ላይ ዘና ፖድካስት ይባላል። በሁሉም ነገር ዘና እንላለን። በህይወት ዘና እንላለን። በአስተሳሰብ ዘና እንላለን። በብዙ ነገር ዘና እንላለን። ለማንኛውም ጋይስ ይህንን ቻናል ያርጋል ገና ዛሬ እኔና ሮቤል ከፍተነዋል ይላል። ዘና ፖድካስት ብለነዋል። ያስተምራል የምትሉት ላይፍ ካለ በእኔም በሮቤልም የሶሻል ሚዲያ አካውንቶች እየገባችሁ ኢንቦክስ አድርጉልን። መቅረብ የምፈልጉ ሰዎች አዋሩና ተጀምሯል ለማለት ያክል ነው ይሄንን ነገር ያልናችሁና ይሄንን ፖድካስት እንዴት ታስቧል? እንግዲህ ያው እንደማንኛውም ሰው ስራ ስትጀምሩ መቼስ አታማሩትም። ራሳችሁ ላይ ትልቅ ደረጃ ይደርሳል። አይኖ ደግሞ ይደርሳል። እርግጠኛ ሆነን ነው ያሰብንበትና ያወራንበት ነገር ስለሆነ ይደርሳል ከእግዚአብሔር ጋር። እንግዲህ ሀሳባችን እንደዛ ነው። ከሞላ ጎደል ባለን ነገር ጀምረናል። እንግዲህ እናሱ እንዳላችሁ ያላችሁን ነገር እኔ ትንሽ ነው ሀሳቤ ምናምን ነገር ሳይሆን ይሄ ነገር ወደ ሰው ቢጋራ ብላችሁ የምታስቡትን አይዲያ ወይም ደግሞ የህይወታችሁን አንዱን አካል ይሄንን ነገር ያ ሰው ባያረግ ጥሩ ነገር ነው ወይ ደግሞ ይሄንን ነገር ቢያረግ ጥሩ ነገር ከኔ ይማራል ወይ ደግሞ ከኔ ተሽሎ ያ ነገር እንዳይ ይገኛል ብላችሁ የምታስቡትን ማንኛውንም ወሬ ይዛችሁልን መምጣት ትችላላችሁ። የህይወታችሁን ተሞክሮ ይዛችሁ መምጣት ትችላላችሁ። አስቂኝ፣ አዝናኝ፣ አስተማሪ ፖድካስት እንደሆነ በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ትልቅ ደረጃም ይደርሳል። ዘና ብለናል። እንግዲህ ዘና እንደ ዛሬ እንደ መግቢያችን ስለኔና ስለ ሮቤል ትንሽ ነገር እንነጋገር። ብዙ ለሶሻል ሚዲያ የምንናገረው ነገር ስላለ እዚህ ላይ ትንሽ ነው። አሁን በዚህ ያስተምራል በምንለው ፖድካስት ያንተ ላይፍ ምኑ ያስተምራል? አሁን አንተ ባለፍክበት መንገድ ሰው አይለፍ የምትለው ነገር አለ? እኔ ባለፍኩበት መንገድ ሰው አይሄድ የምለው ምን አለ መሰላችሁ ጋይስ፣ ይሄ ፋይር ኤጅ እድሜ ነው የሚባለው። ትላልቅ ይሄ በቃ የምትደርስበት እድሜ አለ። እሷ እድሜ መቼ እንደሆነ ታውቃላችሁ? ይሄ ከኤሌመንተሪ ወጣችሁ ወደ ሃይ ስኩል ስትገቡ፣ ከኤሌመንተሪ ወደ ሃይ ስኩል መግባት ማለት ራሳችሁን ካልቆጠባችሁ ካልገደባችሁ ቁልቁል ወርዳችሁ ራሳችሁን ማን ቦታ ነው የምታገኙት? ቀና ስትል የሆነ ሰዓት ላይ ወይ ሱሰኛ ሆነ ታገኘዋለህ፣ ወይ የሆነ በሽታ ተጠቂ ሆነ ታገኘዋለህ ምናምን። እና ያቺን እድሜ በምትችሉት አቅም መቆጣጠር አለባችሁ። እኔ ያቺን እድሜ ባልቆጣጠራት መጥፎ ነው። ያንተ መጥፎ ህይወት መጥፎ ላይፍ አሳልፋል? መጀመሪያ እግዚአብሔር ይመስገን እስካሁን አላሳልፍኩም። እንዴት ይሄንን ነገር እንዴት መከርክ ታዲያ? ይሄ መጥፎ ኤጅ ምናምን ይሄንን ነገር እንዴት ነው መከርኩት መሰለ? ወደዚህ አቅጣጫ ትንሽ ለመሄድ ሞክሬያለሁ። በጣም በትንሹ ለመግባት ይሆናል አይደለ? ከጓደኛህ ነው ብዙ ነገር የምትወርሰው። ሰው አዋዋሉን ይመስላል ይባላል። እና በቃ በዛሽ ሰዓት የማይሆን ጓደኛ ሲኖርህ ወደዛ ነገር ትገባለህ። ግን
ፈጣሪ የሆነ እንትን ነገር ሲያዘጋጅልህ ወዲያው ነው የሚያስወጣ እና እኔ እግዚአብሔር ይመስገን ቶሎ ነው የወጣሁት። ግን ያቺን እድሜ በምትችሉት አቅም መቆጣጠር አለባችሁ። የሃይስኩል እድሜያችሁን ሱስ ውስጥ ነበርኩ ማለት ነው። አይ ሲሪየስ በእውነት ሱስ ውስጥ ስለ ይሄ ዲቴል ዝልቅ ያለ ሱስ ውስጥ አይደለም። እሺ ለስንት ዓመት ቆየ ሱስ ውስጥ? ለስንት ዓመት? ወራቶች። በዛ ወራቶች ስለ ሱስ ምን አወቅ? ጎጂ ነው ባይዘው በጣም ጎጂ ነው። ይሄ ኮንፊደንስ አልባ ነው የሚያደርገው። ኦኬ በዛች ወራት ውስጥ ራሱ እኔ ሰው አየኝ አላየኝ ትሸማቀቃለህ ምናምን ደስ አይልም። ስጀምር ነው መሰለኝ እንደዚህ አይነት እንትን የሚሆነው። ገና ስጀምር ፍራቻ ነው ገባሽ አይደል? እዛ ጋር አሁን የሆነ ነገር ብትታይ ቤተሰብ ነው ገባሽ? አረ ወይኔ እንደዚህ ነው የእንትና ልጅ ነው ምን ተረዳ። ግን ስለ የአሁኑ ኑሮቤልና የበፊት ሱስ ውስጥ የነበረው ኑሮቤል እንዴት ታየውል? ምን አይነት ኑሮቤል? ከሞላ ጎደል ጸዳ ያለ የአሁኑ ኑሮቤል ማለት ነው። ሰላማዊ ሰው እግዚአብሔር ብቻ እቺን ለመምከር ነው። ደም ሱሰኛ ነህ ብለህ አወራለሁ አይደለም። በቃ አንዳንድ ነገሮች እኔ ማስበው እንዴት መሰለ የሚመጡ ነገሮች አንተን ሊያስተምርህ ነው የሚመጡት ነገሮች። አንተ አሁን ለምሳሌ ሱስ ውስጥ የገባው ከዚህ በኋላ ሱስ ውስጥ እንደማገባ እርግጠኛ ነኝ። አስተምሮ ነው ያ ሱስ ያሳለፈ እና ምንም ነገር ብትሆኑ ምንም ነገር ውስጥ ብትገባ ለበጎ ነው ብለህ ማለፍ ነው እንጂ ብታማር የዛኔ ሱሰኛ ነኝ ብትል ይኸው በአሁኑ ምርጥ ሮቤል ወጥቷል ብዬ አስባለሁ። በዛ ሱስ ውስጥ ታንጾ የወጣ ሮቤል ነው መሰለኝ አሁን ማየው። እና ጋይስ ስለራስህ ሳትነግረኝ ኦኬ ስለ እኔ ልንገርህ። እኔ ታምራት ነኝ። እንግዲህ ሶሻል ሚዲያ ላይ ብዙ አመት ቆይቻለሁ። ግን እስካሁን ጠቢያ ነገር የለም ትላለህ እና ያው እንደዚህ ምሽት ነው። እኔም የሆነ ሰዓት ሳትች ብዬ ነበረ። ሱስ የሚያስጠላው እንዴት መሰለ ምሸውደው ነገር የለም። ሰውን አይደለም ምሸውደው ራስህን ነው ምሸውደው ሱስ ውስጥ ማለት። ሰው አየኛ ላየኝ ስትል ለካስ ራስህን እየሸወድከው ነው። ከማንም እየተደበቅ ሳይሆን ከህሊና እየተደበቅ እና ሱስ ለትንሽ ጊዜ አይቼዋለሁ። በጣም የሚያስጠላ ነገር ነው። የአሁኑና የበፊቱን ታምራት ኮምፔር ሳደርገው አልዋሸም፣ እግዚአብሔር ለበጎ ነው እዛ ነገር ውስጥ እንትን ያደረገኝ ያሳየኝ። ምክንያቱም እንደማይጠቅም ሊያሳየኝ ነው ያስገባኝና የአሁኑን ታምራት ሳስበው ጭራሽ አይገናኝም። የበፊቱን ታምራት ሳስበው ደግሞ አመሰግናለሁ። በዛው ልክ ደግሞ ያ ታምራት በጣም ነው የሚያስጠላኝና ሱስ ለማንም አልመክረው ነገር ነው። የአራዳ ልጅ ደግሞ ስትሆኑ ሱሱን አይታችሁ ቀንጥስ ማለት ነው እንጂ ቲፕ መግባት አያስፈልግም። እና በዚህ ፖድካስት አንደኛ ስለ ሱስ በጣም አወራለሁ። ስለ ሱስ በጣም እናወራለን። ምክንያቱም የተለያዩ ሶሻል ሚዲያዎች በተለይ ቲክቶክ ላይ ምናምን ስለ ሱስ ጎጂነት ምናምን ስናገር ምናምን የሰማችሁኝ ሰዎች ልታውቁ ትችላላችሁ። እና ሱስ እንደማይጠቅም ደጋግሜ እነግራችኋለሁ። በዛው ልክ ደግሞ አንዱ ለሱሰኛ ከሱስ ውስጥ እንዲወጣ በጣም እንረዳለን። ሮቤል ቃሌ ነው። ምክንያቱም አንተም እኔም ስላየነው ሱሱን እንደማይጠቅም ስለምናውቅ ከዚህ ሱስ ውስጥ ብዙ ሰዎች እናወጣለን ብዬ ከእግዚአብሔር ጋር ተስፋ አድርጋለሁ። በዚህ አጋጣሚ ደግሞ ሱስ አይጠቅምም። በቃ ያላዳ ልጆች በቃ ሱስ ይቅርባችሁ። ማርያም ሱስ ውስጥ ያላችሁ ሰዎች የቱ ጋር ምን ያህል ደረጃ ምን ያህል ጊዜ ከሱስ ጋር አብረ ይሄዳሉ ብላችሁ አስቡበትና የትም እንደማያደርሳችሁ ስለምታውቁት አቁም በቃ። እና ይሄንን ነው የምለው በቃ። ኧረ አይገባም። ጥሩ የህይወት አስተምሮት እንደሆነ እንግዲህ ማለት ከሞላ ጎደል ነው። ሙሉን ካወራን እኮ እኛም የምናወራበት ቦታ አለ። እና ለማንኛውም ይብቃን ለዛሬ። ተጀምሯል ልንላችሁ በቃ ተጀምሯል። ዜና ፖድካስት ተጀምሯል በቃ። እና እንዳላችሁ ብዙ አይዲያዎቻችሁን ይዛችሁ መምጣት ትችላላችሁ። ምንም እንዳትሳቀቁ። ኢንቦክስ አዋሩ፣ በሱም በእኔም ኢንቦክስ አዋሩ። እኛም በቻልነው አቅም ለማግኘት ሰው እንሞክራለን አይደል? እና እንግዲህ ይሄን ይመስላል። ቻችሁ ጋይሶች ዘና ብለናል። ዘና መቻችሁ ዘና 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 ዘና